ኢራን ባስወነጨፈችው ሚሳኤል በእስራኤል ትልቁ ከሚባሉት አንዱ ሆስፒታል ተመታም። ኢራን ባስወነጨፈችው ሚሳኤሎች በደቡብ እስራኤል ባርሺባ ከተማ በሚገኘው በእስራኤል ትልቁ ከሚባሉት አንዱም ሶሮካ ሆስፒታል መመታቱን አስታወቀች። ኢራን የሚሳኤል ጥቃቷ ከሆስፒታል አቅራቢያ ያለው ወታደራዊ ስፍራ ማነጣጠሩን ገልጻለች። እስራኤል በምላሹ አገልግሎት በማይሰጠው በአክራ የኒኩሌር ማብለያ እንዲሁም የናታንዝ የኒኩሌር ማበልጸጊያ ተቋማት ላይ ጥቃት መፈጸሟ ተገልጿል። ኢራን ዛሬ በፈጸመችው የሚሳኤል ጥቃቶች 89 እስራኤላውያን መጎዳታቸው ተነግሯል። እስራኤል በኢራን ላይ በፈጸመችው ጥቃት እስከ እሁድ ምሽት ድረስ 224 ሰዎች ሲገደሉ 1277 መጎዳታቸውን ኢራን አስታውቃለች። እስራኤል በበኩሏ ጥቃቶቹ 20 ሰዎች ተገድለውብኛል ብላለች። የተመድ የጸጥታው ምክር ቤት በእስራኤልና በኢራን ግጭት አስቸኳይ ስብሰባ ሊያካሂድ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራንን ለማጥቃት እቅድ ቢያጸድቁም ነገር ግን የመጨረሻው ውሳኔ ላይ ለመድረሳቸው ተዘግቧል። አሜሪካ የጦር ጀቶችን ጨምሮ የጦር መሳሪያዎችን ወደ መካከለኛው ምስራቅ ያንቀሳቀሰች ነው። ትራምፕ ኢራን ላይ ጥቃት መፈጸምን በተመለከተ ላደረገው ወይም ላላደረገው እችላለሁ ሲል ተናግሯል። የማዕከላዊ ኢትዮጵያ የክልል ትምህርት ቢሮ የእስልምና እምነት ተከታዮችን አስቆጥቷል ካለው የ8ኛ ክፍል ፈተና ጋር በተያያዘ ይቅርታ ጠየቀ። የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ በቅርቡ በሰጠው የ2017 ትምህርት ዘመን የ8ኛ ክፍል ክልል አቀፍ ፈተናና አንድ ጥያቄ የተዘጋጀበት መንገድ እስልምና እምነትና ተከታዮችን ማስቆጣቱን ገልጾ ይቅርታ ጠይቋል። ቢሮው ሰኔ 11 ቀን በወጣው መግለጫ የ2017 የትምህርት ዘመን የ8ኛ ክፍል ክልል አቀፍ ፈተና ማህበራዊ ሳይንስ ትምህርት ጥያቄ ቁጥር 17 የእስልምና እምነትን የሚያጎድፍ መሆኑን በመግለጽ የእምነቱ ተከታዮች ቅሬታቸውን በተለየ መንገድ ሲገልጹ እንደነበር ገልጿል። የክልሉ ትምህርት ቢሮ የቀረበውን ቅሬታ መርምሮና አጣርቶ ተገቢ መሆኑን ማረጋገጡን አስታውቋል። ስለሆነም ቢሮ ለተፈጠረው ስህተት በይፋ ይቅርታ ጠይቋል። በተጨማሪም ይህንን ስህተት በሰሩ ፈተና አዘጋጆች ላይ አስፈላጊውን እርምጃም ተወስዷል ብሏል። የ2017 ትምህርት ዘመን የ8ኛ ክፍል ክልል አቀፍ የማህበራዊ ሳይንስ ፈተና ጥያቄ ቁጥር 17 በይፋ መሰረዙንም በመግለጫው አስታውቋል። የክልሉ ትምህርት ቢሮ በማዕከላዊ ኢትዮጵያ ክልል ከተመሰረተ በኋላ ለሁለት ተከታታይ ዓመታት ሳይንሳዊ ክልል አቀፍ ፈተናን ያዘጋጀው መሆኑን ገልጿል። በመጨረሻም ቢሮ ተመሳሳይ ስህተት እንዳይፈጠር አበክሮ እንደሚሰራ አስታውቋል። በቁጥር 306 ብቻ የቀሩት የዋሊያ አይቤክስን የሚገድሉ አካላት በሃይማኖት አባቶች እንዲወገዙ ተደርጓል ሲል ባለስልጣኑ ገለጸ። የጥፋት አደጋ ያጋጠመው ብርቅየው ዋሊያ አይቤክስ ቁጥር ወደ 306 መውረዱንና የህልውና አደጋውን ለመቀነስ የዋሊያ የሚገድሉ አካላት በሃይማኖት አባቶች እንዲወገዙ መደረጉን የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን አስታወቀ። የባለስልጣኑ ዋና ዳይሬክተር ቀደም ባሉት ጊዜያት ዋሊያ እንደማይታደንና ስጋው እንዳይበላ በሃይማኖት ተወግዞ የቆየ መሆኑን ጠቅሰው ይህ ተግባር ከተወሰነ ዓመታት ወዲህ እየተሸረሸረ መጥቶ ድምጽ አልባ በሆነ መንገድ እየታደነ እንደሚገኝ ጠቁመዋል። በዚህም ከቅርብ ጊዜ ወዲህ በሰሜን ተራሮች ብሔራዊ ፓርክ ብቻ የሚገኘው ዋሊያ አይቤክስ በከፍተኛ መጠን የጥፋት አደጋ እንዳጋጠመው እና በቁጥርም ወደ 306 መውረዱን አስታውቋል። የዋሊያ አይቤክስ ቁጥር እንዲያገግም በጋራ መስራት እንደሚያስፈልግ የገለጹት ዋና ዳይሬክተሩ በዚህም ብሔራዊ ጥበቃ ስትራቴጂ አዘጋጅቶ ሁሉንም ባለድርሻ አካላት በተገኙበት ከአንድ ወር በፊት ወደ ስራ መግባቱን ገልጿል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።